አንተ ጠይቀ እስካት ለምንድነው ጌምን ወደ ሃይማኖት የምትቀይረው ሁሌ? ኢየሱስ ክርስቶስ ሃይማኖት ስላልሆነ። አንድ ጥያቄ ልጨምርልህ እዚህ ላይ ላይቭ ላይ መተመናገሩ እሺ ይሁን፣ ጌም ላይ የተጫወትክም ሰው ጋር ለምንድነው የሰው ባውንደሪ ወይም ደግሞ የሰው ሃይማኖት ማታከብረው? አይ ሚን ላይክ እኔ አሁን ለምሳሌ እንደዚህ ስታወራ እንትን ማለት አልፈልግም። ሰው ምን ይለኛል ብለህ አይ ቲንክ የራስ ላይቭ ላይ ማውራት ትችላለህ። ሰው ግን የራስን ሃይማኖት እየመጣ ሰው ጋር ማውጣት ግን አትችልም። ከይቅርታ ጋር ሁሉም የራሱ ሃይማኖት አለ፣ ሁሉም የራሱ ባውንደሪ አለው እና ያኛውን ደግሞ እንትን ባትልብኝ ደስ ይለኛል። ሚጋኔ በጣም አሪፍ ሀሳብ ነው ያነሳሽው። ነገር ግን ይሄ ሃይማኖት ስላልሆነ ክርስቶስ ኢየሱስ ህይወት ስለሆነ መከባበር የሚባል ነገር የለም። ምክንያቱም እኔና አንቺ የተከባበር ዝም ተባብለን ብናልፈው አንቺ ህይወትሽን አተሽ የዘላለም እሳት ውስጥ ነው የምትገቢው። አንቺን የመሰለ ከረሜላ ወጥ የመሰለች ሴት ደግሞ እያዩ ሲኦል ውስጥ አትገቢም። ከሲኦል መዳኛ መንገዱ ደግሞ ክራይስት ስለሆነ አንቺ ላይ የሚያስፈልገውን ሲል በጠቅላላ እየዘራውብሽ ነው። እግዚአብሔር ልጁን ኢየሱስን የላከልን ህይወት እንድናገኝ የዘላለም ረፍት እንድናገኝ በክርስቶስ ኢየሱስ እንጂ ሃይማኖት ሊመሰረት አልመጣም። ግዴታ ኢየሱስን በየቀኑ በየጌሙ በየውጩም በየመንገዱ በየተራራውም በየሸለቆም ትሰሚያታለሽ እንጂ ሰስኔ ለዘላለም ይሄንን ቃል አወጅኩብሽ። በክርስቶስ ኢየሱስ ለዘላለም ትጠቀለያለሽ። በሚያባብልና በጥበብ ቃል ማምለጥ አትችይ። ባውንደሪ እንትኒ የለም። ኢየሱስ ጋር ሰብረን ነው የምንገባው። ባውንደሪውን ሰብረን ክርስቶስ ኢየሱስ ፕሪች ይደረጋል። ኢን ዘ ማይቲ ኔም ኦፍ ጂሰስ። ጸጉርሽ ደግሞ ያምራል። ተባረኪ።